በፊት ሲማም ሪኩት እያለ ባህር ኃይል ማሰልጠኛ ማዕከል ላይ ሪኩትነቱንና ሲዋረድ የመጣ አንድ ባህል ነበር። በአንድ ወቅት ንባብና ወታደራዊ ዲሲፕሊን ተጋጭተውበት የተቀመጠበትን ከባድ ቅጣት ትውስ አለው። አንድ መርከበኛ ሪኩትን ቤዚክ ኮርስ ከተማረ በኋላ በሁሉም የሲቪል አስተሳሰቡ ተወግዶ የመርከበኛን ባህሪ እንዲላበስ አስቸጋሪውን የሽግግር ወቅት ያሳልፋል። አንዴም ከመሬት ተነስቶ ምግብ አልበላም አለ። ጓደኞቹም ቢያግባቡትም ቢለምኑትም በእንቢታው ጸና። አንድ ቀንም ዋለ አደረ። ጓደኞቹም ግራ ቢገባቸው ለወታደር ፖሊሶች አመለከቱ። አንዱ ሲጋራውን የጠቋሚና በመሃል ጣቱ ሲይዝ ስንጥር የያዘ የሚመስል ግዙፍ ፖሊስ ከፖሊስ ጣቢያው ተልኮ መኝታ ቤቱ መጣ። ያሬድም ልክ እንዳየው እንደ ቡድሃ እምነት ተከታይ እግሮቹን እጥፍጥፍ አድርጎ አልጋው ላይ ተቀምጦ ነበር። የታለ አልጋ አልዋጋም እያለ ምልምል ወታደር አለ። ወታደራዊ ፖሊስም አዛዥም በሆነ ድምጽ ያሬድም በተቀመጠበት በረገገና እኔ አልዋጋም አላልኩም አልበላም ነው ያልኩት ሲል መለሰ። ወታደርም አባባል አልበላም ማለት አልዋጋም ማለት ነበር። ማን ደካማ ባዶ ሆዱን የሆነ ወታደር ግንባር ላይ ያሰልፋል። ተነስ ወንበዴዎችን መተዋል ተከተለኝ አለና አዝጋሚ በሆነ ድምጽ ተከተለው። ያሬድም ከአልጋው ላይ ዘሎ ወረደ። በአስቸኳይ የደንብ ልብሱን ለበሰና ታች ምግብ ቤት በ2 ደቂቃ ውስጥ እንዳገኘ አለው። ፖሊሱ ወደ ምግብ ቤቱ እየወረደ ያሬድም ቀልጠፍ ብሎ የደንብ ልብሱን ለበሰና የታዘዘው ቦታ ላይ ተገኘ። 2 እንጀራም ከአንድ ሳህን ወጥ ጋር አንድ ጆግ ውሃም ከብርጭቆ ጋር በረጅም ጠረጴዛ ላይ ተቀምጧል። ፖሊሱም በዚያ አሸባሪ ድምፁ በጣቱ ወደ ምግቡ እያመለከተ ይህንን ምግብ በ5 ደቂቃ ውስጥ በልተህ ውሃም ጠጥተህ በአስቸኳይ ፖሊስ ጣቢያ መጥተህ እንድታመለክት አለ። ያሬድም መብላት ጀመረ። እናቱን ይህንን ነው የምበላልሽ ሲል ያቅራራበት ቀን አስታወሰ። ድርጊቱም ጸጸተው። እንባውን በዓይኑ ላይ ቅርር እንዳለ ቶሎ ቶሎ ጎረሰ። አበላልም ላይ ድሮም አይታማም። የሚወደውን ምግብ ካጋጠመው ደግሞ ጥርግርግ አድርጎ የመብላት ይችላል። በዚህም ያንን ልምድ መረብ መቋቋም ይኖርበታል። ከተሰጠውም ደቂቃ ባጠረ ጊዜ ተመግቦ ጨረሰ። ሆዱንም ተቀብቶ ፖሊስ ጣቢያም ሲደርስ በእኩይ ድርጊቶች አዛዦች እጹብ ድንቅ ያሏቸውን ፖሊሶች በቅጣት ተቀበሉት። ቁጭ ብድግ ሲንከባለል ከላይም ከግማሽ በላይ አስታወከ። አልተውትም። አፈር ላይ አንከባለውት። ውሃ ላይ ተንደባሎ አሳሩን አሳይተውት በእነሱ አባባል ልክ አገቡት። ይህንን ቅጣት በሕይወቱ የማይረሳው ነበር። ለእንደዚህ አይነት አግድም አደግ በህትመትም ሆነ በሕይወት ላይ ያነጸው መጽሐፍ ነው። አንባቢውም ወደደም አልወደደም በአስተዳደሩ ይተዳደራል። ይህ ግዴታው ነው። የረሃበው አመስ ጀመረ። ይህንን ንባብ የሚኖርበት ነባራዊ ሁኔታ ያሉ መገንዘብ በመሆኑ ታላቅ የሚለውን ትምህርት አገኘበት። በዚያም ይቀጥል ነበር። በዲሲፕሊንም ጉድለት ብዙ አስተምሯል፣ ተቀጥቷልም። ስለዚህም ለቅጣት የደረደረ አካል ነበረው። ዛሬ ደግሞ ፍቅሩ ለ4 ቀን በቅፏ ጥላው ፍቅሩን ልትሰጠው ወስና አንድ መርከበኛ እንዴት ይህንን ትዕዛዝ መጣስ ይችለዋል? በሀሳቡም እርጉም ማስተር ቺፍ ፒኖሼ ታየው። ማስተር ቺፍ ፒኖሼ የሚባለው ቅጽል ስም የሚታወቀው የወታደራዊ ፖሊስ አዛዥ ሲሆን ከሞት በስተቀር ሌላኛውን አሳር የሚያሳይበት ቅጣት እንደሚጣልበት ያውቃል። ግን ተቀበለው። በደስታ ፈገግ ብሎም አይቷት ፈገግ ስትል ልብ ትሰርቃለች አለች ገነት። ወራጅ ብሎ ጮኸ። ሁለቱም አብረው ሳቁ። ያሬድ አንዲት ጠጠር አነሳና ቀይ ባህር ላይ አንሸራሸረባት። እየዘለለችም ሄዳ መጨረሻ ላይ ሰጠመች። አልፋም ከምጽዋ ሆነ ከአስመራ መንገድ አቅጣጫ መኪናዋን በአግባቡ ሽው እያሉ ያልፋሉ። አስፋልቱም ሰፊ በመሆኑ መንገዱን ግራ ይዘው እየተንሸራተቱ ነው። እያት አለችው ገነት ከባህር ውስጥ ዘላ
ወጥታ በአየር ላይ በመብረር ላይ ያለችውን አሳ እያሳየችው ፍላይንግ ፊሽ ነች። ፍላይንግ ፊሽ ሲነሽጣት ነው ከባህር ወጥታ የምትበረው አይደለም። ከባህሩ ላይ እንዳለች የሚያክል አሳ እያባረራት ይሆናል። ይህ አሳ ሊወጣባት ትንሽ ሲቀረው እመር ብላ ክንፏን በመጠቀም ትበራለች። አሳዳጁም ከስር እየተፍለገለከ ይከተላታል። የታደለችም አምልጣ ባህር ውስጥ ቦጭረፍ በማለት ዳግም ሕይወቷን ትኖራለች። ካልታደለችም በአፉ ይቀልባታል። አሊያም ደግሞ ጀልባ በልህ ላይ ትወድቅና ለህልፈት ትዳረጋለች። ከዚህም በፊት እንዳጫወትኩት ከባህሩ ዓለም የህግ አምላክ ተብሎ የሚዳኝበት አይደለም። ሁሉም የሚኖሩት በራሳቸው አስተሳሰብና ብቃት ጥንካሬ ታንጸው ነው። በርካታ ነው። ይህንን ዓለም በቅጡ እንድትተነትኝልኝ ከፈለግሽ ለወራት ጎን ለጎን ቁጭ ብለን ይህንን አንብቢ እያልኩኝ እየመራውሽ ባሳየሁሽ ፍጥረት ላይ ገለጻ ባደርግልሽ ነው። የባህር ዓለም ቁልጭ ብሎ የሚገባሽ፣ ሰፊውንም በጣም ጥልቅ ነው። ትልቅም ትውስታ ስላለችኝ አንዲት ፍጥረት ላጫውትሽ። ይኸውልሽ ሁላችንም በፍቅር ክንፍ ብለን በዚያ ረጅም ድልድይ ላይ እየተንሸራሸርን ነው። አሁን የምነግርሽን አትጠራጠሪ። የስፍራ በኤርትራ ምድር በከባድና የመጨረሻው ጦርነት የሚካሄድበት አካባቢ እንደሚሆን እገምታለሁ። ያ ከመሆኑም በፊት በፍቅር እያወጋን እናዘግምበታለን፣ እንንሸራሸርበታለን። ከዚያም ኤርትራ ምድር የሚገኝበትን ቅን ዜጎች ሁሉ ሊሚንገን ደግሞ ምንድን ነው? ሊሚንገኖች ወደ ሰሜን ዋልታ አካባቢ የሚኖሩ ዝርያዎች ናቸው። ወደ እኛ ሰዎች አይጠጉም። ሞገጥ የሚጠጋ ፍጥረቶች ናቸው። እንደ ልብ ይሳረራሉ፣ ይራባሉ። ምግብ እንደ ልብ ነው። በደስታም ህይወታቸውን ይመራሉ። ህይወታቸውም አንድ ምዕራፍ ላይ እስኪደርስ ድረስ ከልክ በላይ ይበዛሉ። በምግብ እጥረትም ይፈጠራል። የመኖሪያ ቦታቸውንም ይጠግባል። ይህንንም ጊዜ ማንም ሳይደርስላቸው ካሉበት ቦታ ቁልቁል ወደ ገደል እየተፈጠፈጡ ራሳቸውን ይገድላሉ። በቅደም ተከተልም እየሞቱ በተወሰኑትም ሲቀሩ ህይወት እንደ ቀድሞዋ ትጀምራለች። ምናልባትም በየአመቱ ወይም በየ2 አመቱ ላይ ራስ ማጥፋት ይካሄዳል። ይህንን ንባቤን የሚያሳየውን ዛሬ እኛ ያለንበት ህይወት ነው። በእኔ እምነት ህያውያን አገሮች ፈሽተውናል። አንዱ ድል ሲያደርግ የእነሱን ጣጣ ስለሆነ ካሸነፈው ጎን ይቆማሉ። እኛ ግን ለመሪዎችና አላማዎች እንድንሞት የተፈረደብን ሌሜንገን ነን አለ በአጽንኦት። ተደንቃ ስትሰማው ነበር። ሀሳቧም ከሌሜንገኖቹ ራሷን መስዋዕት አድራጊዎች ከህሊናዋ አልወጣም። በጣም ቆዝማ ለምንድን ነው ራሳቸውን የሚያጠፉት አለች። ይህንን ሊቃውንቱ አልጻፉትም። 2-3 ህትመቶች ማለትም ብሪታኒካ ወይም አሜሪካና ሌሎችም ሀገራት በዚህ ርዕሰ ጉዳይ ላይ ሳነብ የሰጡኝ መረጃ ቀደም ብሎ የገለጽኩልሽን ብቻ ነው። በመላምት ተንብይ ብትይኝ በቂ የመኖሪያ ቦታና ምግብ እንዲኖር እኛ እንለፋለን፣ ተረኛው ይኖርበታል ብለው ይኖራሉ። እኛ ግን ለማለፍ አንፈልግም። እንድናልፍም ግን የገነባነው ስርዓት እያስገደደን ነው። ገነትም የሰራ አካላቷ ፍርሃት ወረረው። ሊሚንገን ስትሆን ታያት። መሞትና ማለፍንም አታስበውም። ግን አስገዶም እንድታልፍ በሚያደርጋት ስርዓት ውስጥ እስካለች በግድ ህግ ስለሆነ አይወጣለትም። በረጅሙ ተነፈሰች። አንተ ይህንን ከየት ነው የምታገኘው? መቼም አጠያያቂ የሞኝ ጥያቄ ሊሆን ይችላል አለች በመገረም እና በመደነቅ ስሜት ትንሽ ፈገግ ብላ። ቀላል ነው። ሮባ ዘውተሬ ቤተ መጽሐፍት የመሄድ ፕሮግራም አለኝ። አንዳንዴ ባህር ላይ እንሆንና ፕሮግራሜን ያስተጓጉላል። ይህንን ጋዜጦችን፣ መጽሔቶችን እና መጽሐፍቶችን ገልበጥ አድርጌ ካየሁ በኋላ በቀጥታ አቅጄ ወደ መጣሁበት ንባብ እገባለሁ። ይህንንም ሳደርግ ምናልባትም የማነበው
ኢንኪሎፖዲያ ወደ አንዱ ርዕስ ሊሆን ይችላል። በዚያ መካከል ገለጥ ገለጥ ሳደርግ ከአንዷ ፍጥረት ጋር እንገናኛለን። ይቺ ደግሞ ማናት በሚል ስሜት ዋናው ንባቤ እንዳለ ሆኖ ይቺን ታሪክ ወደ ወግ ማጣፈጫ ከብፌ ወደ አንዱ አካል አድርጌ አነባታለሁ። ይህን ቀስ በቀስ ከቋጥ ጠቢልና አቁሮ እውቀት ይሆናል። ድብቅ ነው እንዲሁም ደግሞ ድንቅ ነው። አንድ ነገር የአስመራ ዩኒቨርሲቲ ውስጥ አመቻችቼልሃለሁ። ለምን ተማሪ ንባብ ልምምድ አታስተምርላቸውም? አስመራ ዩኒቨርሲቲ ውስጥ አለና ግር አለው። እምቢ ሊላት ከማይችል ፍቅሩ ጋር ተፋጠጠ። አወጣ ወረደ። በቃ ሁሉንም ቁጭ በልና እናወጋለን። ከዚያ እውቀቱም በቅጡ ካስያዝኩልሽ በኋላ ግብዣውን እቀበላለሁ። ምነው ችግር አለው እንዴ? የምንኖረው ራሱ ችግር ውስጥ እኮ ነው። እልፍ ያልተፈታበትን ችግር አለ። እንደ ግለሰብ ስታስቢ ደግሞ ሰው ራሱን የቻለ ዩኒቨርስ ነው። ስለሆነም በቁጭትና በጥሞና ማውጋት አለብን እያሉ ሲያዘግሙ ድንገት ወለም አላት። ቀልጠፎ ቀባ አደረጋትና ከመውደቅ አዳናት። ላይም ጥምጥም አለችበት። አንተ ግሪን ወለም አለኝ። በርከክ ብሎ ወለም ያለውን የቀኝ እግሯን ነጠላ ጫማ አውልቆ አስተዋለ። አንቀሳቀሰው። ምጥፍ ዘርጋ አደረገው። ትከሻው ላይም ተመርኩዛ ያላትን ለማድረግ ሞከረች። መራመድም ትችያለሽ፣ ካልቻልሽ ቀላል ነው። ቀይ ባህር ሆቴል ድረስ አዝዬሽ እደርሳለሁ አለና በርከክ አለ። አልተደረደረችም። ጀርባው ላይ ፊት ጣለች። አዙላት ማዝገም ጀመረ። ቅድም እንዳልኩሽ ይህንን ድልድይ በፍቅር እናዘግምበታለን ነበር። ነገ አንድ ቀን የጦርነት አውድማ ይሆናል። ተዋጊዎቹን በእኔና ባንቺ ምክንያት የፍቅር ድልድዮች ብለው ይሰይሙት ይሆናል። ያሬድ ልብ አድርግ። ስላንተ ሁሉንም ማወቅ እፈልጋለሁ። ከኔ በፊት በሆነው ምንም ደንታ የለኝም። ወደፊት ግን ታማኝ ፍቅረኛ እንድትሆን ምኞቴ ነው። ትስማማለህ አለችው። በጭኖቿም እየጎሸመች አንገቱንም ሳም አድርጋ መሮጥ ጀመረ። ምን ሆንክ? ሳም ስታደርጊ በኃይል ሞላሽኝ ደገመችው። ሩጫውን በጣም ጨመረ። እስኪከንፍ ድረስም ተፍተከለከ። ሳቋንም ለቀቀችው። በደንብም በእርግጠኝነት ሁሉንም ነገር እነግርሻለሁ። እንዳልሽውም ተገድጄም የሆነ ካለ እናዘዛለሁ ሲላትም ባጠገባቸው አንድ ዋዝ መኪና እያለፈ ክላክስ አደረገላቸው። ቀና ብሎም አየ። የባህር ኃይል መኪና ነው። በአድናቆትም እና በፉጨትም ፍቅራቸውን ገለጹለት። እጁንም አውለበለበላቸው። ወሬውም አሁን በባህር ኃይል መደብ እንደሚደርስ ገመተ። ትንሽም እንረፍ፣ በርታ እንድንልም ልሳምሽ አለና ከጀርባው ላይ አውርዷት ወደ ጉንጯን ተሳበ። በእቅፏም ተቀብላ ሳመችው። እሷም የሚያዩ ባለመኪኖች በመደነቅ አሊያም በመቃወም የመኪና ጥሩምባውን በከፍተኛ ሁኔታ እያስጮሁ በአጠገባቸው አለፉ። ሁሉንም የባህር ጠርዞች ይዘው ስለ ፍቅራቸው የሚያወጉበት ምንም አይነት መሸበር በደመነፍሳቸው አላደረም። ጀርል የሚያስደስት ነገር በምድር ላይ ይኖር ይሆን? አለ ያሬድ ጥምጥም አድርጎ አይቷት። ጀርል ምንድን ነው? አንቺ ጀርል የሚባለው ቃል ስታነቢ ገርል ብለሽ ነው የተማርሽው? ሴንቲ ሜሪ ነዋ። እኔ ፍሬ ለብዙሃን ስለሆነ የተማርኩት ሳነብ ጀርል እያልኩኝ ነው። ቲቸር በለጠ ገርል የሚለውን የእንግሊዝኛ አልፋቤት ጥቁር ሰሌዳው ላይ ጽፈው በዘንጋቸው እያስቆጠሩን ጀርል እያሉ በተደጋጋሚ ያስጠኑናል። እኛም በልጅ አንደበታችን ድግግሞሹ እንለዋለን። ይህም በትምህርት ቤታችን ዳይሬክተር ወደ ክፍላችን ዘው ብሎ ይገቡና አንዴ በጣም በለጠ ጥቁር ሰሌዳው ላይ የጻፈውን ገርል የሚለውን ለምን ጀርል እያልክ ታስጠናቸዋለህ ይሏቸዋል። ቲቸርም በ65 ብር ደሞዝ ገርል እያልኩ እንዳስተምር ትፈልጋለህ እንዴ? ገነት ሳቋን ለቀቀችው። የኢትዮጵያም የትምህርት ስርዓት አንዱ ራስ መታቱን ይህ ይመስለኛል።
አስመልጠንሽ አብቅተውሻል። ጥሩ ቀልብም ቆርጠን ነው ወደ ተማሪውን በተለይም ወደ ጨቅላው ትውልድ ማሰማራት ያለብን። ይሁን እንጂ ሀገሪቱን ይህንን ስለማታደርግ ገርልን ጀል እያልኩን የተማርኩልሽ አለና በሳቅ አፈረሳት። በበቃውም ያህል ሆዷን ይዛ እስክትስቅ ድረስ አደረጋት። ዝጋ ሚሊንገን እሆናለሁ እያልኩኝ ደስታዬን በመካከል በመደነቅ የማጣጥመው ይመስልሃል? ቀን ቁርጤን ነግረኸኛል። ከማህበረሰቡ እወጣለሁ፣ ከህዝቡም በግል ፍቅሬና አክብሮቴ ሳይቀነስ የማውቀውን ለተማሪዎቼ እያካፈልኩ ነው። ህይወቴን ማጣጣም መብቴ ነው እና አበሻ ከንቱ ጥያቄ ደስታ አታውከው። እሺ የኔ እመቤት አለና ሊያዘግም እንደገና ሸብረክ አለ። ጥሟታል። መቅበጡን ተፈናጠጠችበት። አንድ ጂፕ መኪና ስታልፋቸው እንደ መቆማለችና የማስተር ቺፍ ፔኖሺ ጂፕ ናት። ያሬድም ደንታ አልሰጠውም፣ ጸጥ ብሎ አዘገመ። ጂፓም ላይ ያሉትን ፖሊሶች እየተሳሳቁ ወደ ባህር ኃይል መደብ ይዟቸው ሄደ። ቀይ ባህርም ሆቴል ጀርባ ሲደርሱ ከጀርባውም ቀስ ብላ አወረዳትና ጉልበቴ እንደገና እንዲሞላ አንዴ ልሳምሽ አለና ጉንጯን ሳማት። አጸፋውንም መለሰች። ስለ ቤተሰቦች ማወቅ ፈልጋለሁ፣ አውራኝ። ድንቅ ጥያቄ ነው። መጀመሪያ አረፍ በይና አንድ ቢራ ልጎንጭና ስለ አቶ ሀጎስ አብርሃም፣ ስለ ወይዘሮ አለም ዘላለም አጫውትሻለሁ። እኛ ስንጠራት አለምዬ እንላታለን። ጎጃሜ ናቸው። እናት በስም መግጠም ጎጃሜ እንደሚወዱ ሰምታለች። አሁን አለና ወደ ቡና ቤቱ ትከሻዋ ላይ ቀኝ እጁን ጣል አድርጎ ይዟት እያዘገመ፣ በብዛት እናቶች ናቸው ልጃቸውን ቋንቋ የሚያስተምሩት። አንተ እናት አማራ ሆና እንዴት እንዲህ ቅልጥፍ አድርጋ ኤርትራዊ በትግረኛ ዘዬ ቻልክበት? ረጅም ነው ታሪኩ። ለማንኛውም አንድ ቢራ ልጎነጭ አለ። ባስተናጋጁ ሲመጣም ሜሎቲውን እንዲያመጣለት አዘዘው። እሷም ማይጋዝ ሆና ምርጫ እንደቀረበበትም ከየጠርሙሱ ይዞና ደህና አድርጎ ተጎነጨበት። ደገመው አፉን አብሶ። ታሪኩ እንዲህ ነው። አቶ ሀጎስ አብርሃ ሹፌር ነው፣ ወንደላጤ ነው። ትሬንታ ኮትሮን በአረብ በረሃ ወደ አዲስ አበባ ይነዳል። ደጀንም አልፎ በረሃውንም እንደተላለፈ አንድ ሲሳይ ያጋጥመዋል። ወቅቱም የክረምት ወር በመሆኑ በቆሎ እሸት ደርሷል። ታዳጊ ወጣቶችም በቆሎ ጠብሰው በ5-10 ሳንቲም በኃላፊው አግዳሚ ይሸጣሉ። አንዷን ወጣት ጋሽዬ እሸት በቆሎ እሸት ይግዙኝ አለች። ቅብየት የተሰጠውን በቆሎ እያየች። የትሬኑም ኳትሮን ሹፌር እሸቷን ይዛ ታየችው። መኪናውንም አቁሞ፣ ልጅቷም ሻማ ቀሚስ ለብሳለች። ለግላጋም አካሏ ጎልቶ ይታየዋል። በመሪውም በኩል ስትመጣለት በትግረኛ ተጽዕኖ ባለው አማርኛ እሸት ይሸጣል፣ አንቺ ራስሽ ለጋ እሸት ነሽ ይላታል። ያላትም አልገባትም። እሸቱንም በቆሎ ጠቅልላ አቀበለችው። ሳንቲምም ከፈልና አሁን የመኪናዬ ላይ ጭኜሽ እልም ብልስ ሲላት ገባትና እረ ለቁም ነገር ከፈለጉኝ ምን ቸገረኝ አለችው። አንቺ ታዲያ ለቁም ነገር እንጂ እንዴት ለመልቲ ተግባር ትፈለጊያለሽ? ይዥሽ እልም ልበል ይላታል። እሺ ለቁም ነገር ከፈለጉኝ መኪናው ላይ ልሰቀል ትጠይቀዋለች። አሁን ተሰቃይ ክርስቲያን ኖትን? ይኸው ማተቤ ማሉልኛ። ምን ብዬ መድኃኒዓለምን ለቁም ነገር ነው የምፈልግሽ ብለው ማለላት። ትግረኛ ኳትሮን ላይ ለመውጣት ከኋላ ስትሄድ ነይ እንጂ ጋቢና ግቢ ያለና ተንጠራርቶ ጋቢናውን በር ከፈተላት። ዘላም ገባች። የወጣትነት ጠረኗ አወደው። በሩንም ዘጋው። አብሯት የኖሩትም ማቴዎቿን እየተንጫጩ ይዘዋትልም አለ። ስምሽ ማን ነው? አለም ዘላለም።
እጡብ ስምን መልአክ ያወጣዋል የሚሉት አበባን ለካስ እውነት ነው እያለ የአባይን በረሃ ዘልቀው ገብሬ ጉራቻ አዳር ሆነው አወቃት። የዚያንም ዕለት መላኩ አጎስን ጸነሰች። አዳራቸውም እንዲያ ተጀመረች። ቀጥሎም እኔን ከዚያም ታናናሾች 2 እህቶቼን ከአብራኳ አፈራች። የእናቴን ቤተሰቦች ተከትለው ችግር አልፈጠሩባቸውም። በወግ ይዟት አልብሶ አስጊጦ ወሰዳት። በሽማግሌም ይቅርታ ጠየቀ። ለቁም ነገርም ስላበቃት መርጠው ሰጡት። እጮኛውም ተነጠቅኩ የሚል አንድ ቋሚ የቤተሰብ ጠላት ግን ተፈጠረ። ይህንን ሰው የቤተሰብ የእድሜ ልክ ጠላት ሆነ። ለምን እናትህ ተፋሽታ ነበር? አዎ። እሷ ግን እኩዬ ላልሆነ አልዳርም ብላ ኮበለለች። የሚደንቅ ነው። የሰው ጠላታችሁ ሆነ። የገረመኝ ትግረኛ እንዴት ከእናትህ ተማርክ? አባታችን እንደነገርኩሽ ባተሌ ነው። አዲስ አበባ ስንሆን የሚያናገረን በትግረኛ። ውጤታማ ያደረገንም የእናታችን ጥረት ነው። እሱም ትግረኛ እንድናውቅ መጣሩን ያየችው እናታችን ገጠር ይዟት እስኪሄድ ድረስ አማከረችው። አንድ ከቤተሰብ መዱ ጋር ለመቀላቀል፣ 2ም ትግረኛ አሳምራ ለማወቅ ጥሩ ፍላጎት ኖራት። ማይሻም ዘለቁ። ማይሻም ከአድዋ 33 ኪሎ ሜትር ርቀት ላይ የምትገኝ የዝነኛዋ ደራሲ የነጋድራስ ገብረ ሕይወት ባይከዳኝ አገር ናት። ገብረ ሕይወትን አወቅሽው? እንዲያውም ምንም አይደለም ባታውቂውም። ከተማሩ 10,000 ኢትዮጵያውያን የዚያን ደራሲ ስራ ያነበበ አንድ ብታገኝ እድለኛ ነሽ። አንቺም አልፈርድብሽም። በተለይም የዩኒቨርሲቲ ምሩቃን ንባብ የሚሰጣቸውን ኮርስና ለማርክ ማግኘት የሚሆነውን ወጪ ስለሆነ አላነበቡትም። ከይቅርታ ጋር አንቺም እንዳብዛኞቹ ምሁራን ነሽ። መጽሐፉ አለኝ። መንግስትና የህዝብ አስተዳደር ነው ርዕሱ። አመጣልሻለሁ አለና ያሬድ ቢራውን አንስቶ በአንድ ትንፋሽ ጨለጠው። ሌላ እንዲደገም አዘዘ። እሺ ያለች ገነት አስገዶምም ቀልዷን የተመታችው ያህል በእረፍት ካፍ የወደቀ ጥሬ አከለች። በመገረም ስሜት ውስጥ ሆናም ማይጋዙን ስትነጨው ትናላት እኔን አለና አይዞሽ በይበት እያለ እንድትረጋጋ አደረጋት። እናታችን ትግራይ ገባች ማለት በቋንቋ ባህር ውስጥ ጠለቀች ማለት ነው። ቤተሰቡም በደስታ ተቀበላት። ልጅቷም ቅልጥፍና ረድቷት ማህበረሰቡን ተዋህዳ ወራት ሳትቆይ ትግረኛን ታቀላጥፈው ጀመር። ልብ በይለ ቋንቋ ሴቶች በጣም ቅርብ ናቸው። ከወንድ ይልቅ ተቀላጥፈው የሚገባቸውን ቋንቋ ነው። ሶቪየት በነበረበት ጊዜም የቋንቋ ምሁራቸው ቆንጆ ወጣት ሴቶች ነበሩ። አንድ ገጠመኝ በዚያው ላጫውተሽ እሺ። በሙዚቃዊ ድምጿ የሩሲያ ቋንቋ ዲቦሽካ ልጃገረድ ማለት ነው። ካርቶሽ ደግሞ ድንች ነው። አጀሬ ስንታየው ድንች ሲገዛ ወደ መደብር እንደሚሄድ አትክልት የሚያደርግ ይታዘዛል። ካርቶሽ እያለ መደብ ውስጥ ይገባና ልጃገረዶች ላይ አፍጥጦ 2 ኪሎ እንዲቡሽካ ስጠኝ ይላል። ጉዳዩ የገባት ባልደረባዋ አጠገቧ ያለውን 2 ልጃገረዶች እያሳየችው መዝና ውሰድ ስትለው ይቅርታ ካሽቶሽ ማለቴ ነው ሲል ጠየቀ። ያም ሆኖ ይህ የእናታችን በአጭር ጊዜ ውስጥ ትግረኛ ታቀላጥፍ ጀመር። አማርኛውንም እስክትረሳ ድረስ። አዲስ አበባ ውስጥም ሰፈራችን ተክለ ሃይማኖት መሆኑ ደግሞ እጅግ ጠቀማት። እኛም በእሷና በአባታችን እየታዘዝን አቀላጠፍነው። የኤርትራ ሰዎችም ልሳን ያስተማሩን በራሴ ጥረት ነው። ለምን አለምዬ ተባሉ። እንጀራ በጋገረች ቁጥር ትንንሽ እንጎቻዎችን እየጋገረች ለእኔና አብሮን አደጎቼ ታድለናለች፣ ሱስ እስኪሆንብን ድረስ። እማ ጀሚላ ይህንን አይተው አለምዬ ለእኔም እስኪ እንጎቻሽን አሉ። ከዚያ ቀን ጀምሮ መጠሪያዋ አለምዬ ሆነ አለና ቢራውን ተጎንጭቶ ሌላ አስደናቂ ታሪክ አላት። አባታችን እኛን በላዩ ካስወለዳት በኋላ ትንሽ ቀበጥ አለ። ይህንን ድርጊቱን አንዴ ያናደዳትና እንደ ባላዘር አጓርታ
ዘፍ አለች። እኛም ልጆች ነን፣ ነፍስ አናውቅም። በኋላም ነው ታሪኩን የሰማነው። ድምጿም ተለወጠ። ዘል የወረደባትም ይመስል አጓረታት። ማነው በፈረሴ የምታላግጥ? በል ኮርማውን፣ የሱዳን ሽቶውን፣ ኩታውን አቅርብልኝ፣ ይቅር ልበልህ አሊያም ልቀጸፍ ነው አለ። አባቴም አስተዳደጉ ከክርስቲያን ቤተሰብ ነው። በርቀትም ቢሆን ስለ ባለቃቢያን ያውቃል ወይም ይሰማል። በስጋትም ተወጡ ያሉትን አደረገ። ከዚያም ጊዜ በኋላ ቅብጠቱን ተወ። መሞትም አስፈርቶት ሙሉ በሙሉ ፊቱን ወደ ትዳሩ መለሰ። የኔ እህትና ዛር ነበረችው። ምን ይኖርባታል? ካደግን በኋላ ታሪኩን ሰምተን ስንጠይቅ ይህንን ቀጣፊ ዲቃሎች በላዩ ላይ ካስፈለፈለ በኋላ ሊያላግጥብኝ አይደለምን ብዬ ልጄ ሆኜ አገር ያየሁትን ሆኖ በማስፈራራት ለሽ ብሎ ወደ ቤቱ እንዲመለስ አደረግኩት ብላለች። ገነት ተደነቀች። ራት ቀረበላቸው። የአትክልት ሾርባ፣ ተከታዩ እንዲሁ አትክልት ነበር። በጸጥታ ማጣጣሙት። ገበታውንም ከፍ እንዳለ ወይም እንዲመጣላቸው አዘዙ። ተጎነጩትም። እጆቿን ወደ እርሷ ሰደዳቸው። እርሷም የእሷን እጆች ሰርዳ በመዳፍ ተጨባበጡ፣ ተጨማመቁ። ሙቀታቸውም ተቀባበሉ። በተመስጦም እሷ በእርሱ ላይ በዓይናቸውን አያሌውን አወጉ። መጽሐፍም ተራ በተራ ህሊና ውስጥ መጡ። እነዚያ መጽሐፋት ወደ ማጥናቱ ያህል ከእርሱ ጋር የተዋዙ ሁሉ ታላቅ ፍስሐን እንዲገቡ አድርጓል። አንድ ሁለቱም ወደ 3ኛው ክፍለ ዘመን ተጽፎ ለዘመናት ለህንዳውያን እጅ የቆየ ሲሆን የደረሰው መጽሐፍት ሁሉ በሪቻርድ ኤፍ ቡተን ወደ እንግሊዝኛ ተተርጉሞ አንብበውታል። ይህንን ንባብ በፍቅር በአክብሮትና በጥበብ መፈጸም እንዳለበት እውቀት የገበየበት ነው። በዶልፊን ስሪያ ስርዓት ላይ የራሱን ምርምር አድርጓል። በቅርቡም ናኦል ወልፍ ላይ የደረሰውን መጽሐፍ ወዶታል። ርዕሱ አፉ ላይ ነው። እዚያ መጽሐፍ ስለ ጂስፖት ያነበበው ታወሰው። ሴት ልጅ ከፍተኛ እንድትደርስ ማወቅ አለበት የሚል የራሱን መላምት ያስቀምጥበት ትልቅ መጽሐፍ ነበር። በዚያ መጽሐፍ ውስጥም ታላላቅ ደራሲዎችና እንዲሁም አያሌ የማይባሉ ሰዎች የራሳቸውን መላምት አስቀምጠውበታል። እስከዛሬም ድረስ መጽሐፉ በታላላቅ ሰዎች አፍ ላይ እንደ ጀብድ ይወራለታል። አሁንም ቢሆን ስለ መጽሐፉ ዋነኝነትና መጽሐፉንም እሱንም እንኳን ባነበብኩት ይላል። የመጽሐፉ አያሌ ደራሲዎችም እንዲሁ። የመጽሐፉ ደራሲም ከሱ በተጨማሪ ሌላ 5 መጽሐፎችን የጻፈ ሲሆን በመጽሐፉም ዙሪያ በጣም ብዙ ትንታኔዎች ተካሂደዋል። ገነትም እሺ ለቁም ነገር ካሰቡኝ መኪናውን ልትሰቀላለችና በባላገር ቅላጼ ለረጅም ጊዜም ጸጥ ብላ ፈዛ ስታየው ከቆየች በኋላ ምግብ ቤቱ ውስጥ 2 ብቻ ነበሩ። ተሰቃይ ስምሽ ማን ነው? ገነት አስገዶም። እጡብ ስምን መላክ ያወጣዋል አለና ተንጠራርቶ ጉንጯን ሳማት። እሷም አጸፋውን መለሰች። ወደ መኝታ ክፍላቸውም አዘገሙ። ሊዲንግ ሲማም ስንታየው ስልክ በፒሲ ጂቲ ዘብ ቆሞ ስለነበር መርከበኛው ራቅ ብሎ ከመርከበኞቹ ጓደኞቹ ጋር ሲያወራ የነበረውን ስንታየው ጠራው። አሎ ሊዲንጋም ስንታየው አካም ገመቹ አለ ሀጎስ አበይ ጠፊካ። ያሬድም ከማዶ መዘመር ጀመረ። ድል በድል እየተጎናጸፈች አብዮታችን ግቡንም ይመታል። ስንታየው ገብቶታል። ጓደኛው ታላቅ ደስታና ፍስሐ እንደገጠመው ተረድቶ በሳቅ ተንከተከተ። በጸጥታም አዳምጠኝ፣ 2 ካናቴራ 1 ሻርፕ ያስፈልጉኛል፣ ቶሎ አምጣልኝ አለው። ከየት ጠየቀ ስንታየው። ያሬድም ካፕቦርድ
ባዶ እንደሆነ ያውቃል። ስትጨርሰኝ እንጂ ካፖርቶቹ ውስጥ አሉ። በተጨማሪም ነጠላ ጫማ ብትጨምርልኝ በቂ ነው። ቀይ ባህር ሆቴል ሪሴፕሽን አኖርልኛል እና ያሬድ ስልኩን ዘጋ። ሀሎ አለ ስንታየው በስልኩም እጅ ላይ አፈጠጠ። ስታነሳም የመጀመሪያ የሰማው የወንድ ድምፅ ነው ወይስ የሴት ድምፅ ሲል ተረኛው ዘብ ጠየቀ። ሴት ነው መሰለኝ መርከበኛው። ስንታየው ሳቀ። ገነትም ልክ በራሱ አምሳል ቅርጽ የደወለችው በዛው ስልክ ሰጠችው አለና በራሱ ያለውን አጉትጉታ ወደ ሲማም ክበብ ደወለና ሊዲንጋም ሲመም መርሶ እንዲቀርብለት ጠየቀ። መርሶም አገኘው። ሲማም ክበብም እንዲመጣለት ነግሮ በፈጠነ እርምጃ ሲናይ አቋረጠ። በጣም በተበሳጨ ድምፅ መርሶ ይሄ ያሬድ አብዷል እንዴ? ባለፉት 72 ሰዓት ጠፋ። አሁን ካናቴራ የት ሄደ እያለ መጠየቅ ጀምሯል። ምክትል ኃላፊውም አውቆ ሪፖርት ያደረገለት መሰለኝ። እርሱም የራሱ ጣጣ ነው። ፖሊሶች ደህና አድርገው ሲረግጡት ይገባዋል። እኔ የሚያናድደኝ ልክ ካፖርት ውስጥ አጣጥፎ እንዳስቀመጠው ድንቅ ባለሙያ አለና ሳቁን የያዘውን ነገረው። ተው እሱ ቀላል ነው፣ እኔ ያዘጋጀዋለሁ። አሁን ይህንን ይዘህ ሄደህ ትተውለታለህ አለ መርሶ። ከየት ይመጣል አለ ስንታየው በጣም ተገርሞ ጠየቀ። ምን ቸገረ ቆይ አለና መርሶ አህመድን ፈልጎ አገኘው። ያሬድ ስንታየው እንዲያመጣለት ያዘዛቸውን ልብስ ነግሮ እንዲያመጣለት አማከረው። አህመድም አላመነበትም። መጣዋልና ሄዶ በኮንትሮባንድ ተይዘው መጋዘን ያሉትን እቃዎች በሙሉ በእርሱ እጅ ናቸው። የራሱንም ሊለብሰው መርጦ አምጥቶላቸው የነበሩትን አልባሳት መካከል መረጠና አንዱን አሪፍ ቁንጣ ጨምሮ ለስንታየው አስረከበው። ስንታየውም አመስግኖ ተቀበልና ፌስታሉን ከፍቶ አየው። ከተባለው በላይ ምርጥ ልብሶች እጁ ገብተዋል። ያሬድን ይህንን ሲያውቅ በመጋዘኑ ማዕድን እንዴት ሊቆፈር እንደሚችል ሲያውጠነጥን ታየውና ፈገግ አለ። እስካሁን በዚህ ማዕድን ላይ አለመጫወታችንን አለማወጋችንን ገረመው። ሊሄድ ነው አለ ስንታየው ወደ ቀይ ባህር ሆቴል ለማዝገም ተነሳ። ቆይ አሁን ወደ ወጥ ቤታችን ይዞ ወደ ምጽዋ የሚሄድ መኪና ትንሽ ቆይቶ ይነሳል። አብራቸው ሂድ ብሎ ሆቴሉ በር ላይ የሚያደርስን ሪሴፕሽን ጎራ ብለህ ጣል ታደርጋለህ። ላስጠራው ምን ሊያደርግልኝ? ሪሴፕሽኑን ተውልኝ ነው ያለው። ያለህን ብቻ አድርግ። አሁን እኮ ዋና አዛዡ በፖሊስ ጣቢያ ደውሏል። ስለ ፖሊሶቹም አሳድሰው እንዲይዙት ይደረጋል። እንዲጠየቅም መንገር አያሻም። ያሬድም ይህንን ቀድሞ አስቦታል። በቅጡም ተደስቶ መሞትም ቢሆን ቢቀበል እንደቆጠረ እርግጠኛ ነኝ። አያስፈልገውም። ይሄን ልብስ ሂድና ጣል አርገህለት ና። የሚገርም እኮ ነው። ፔኖሽን እጅ ከገባ ይገለዋል። በጊዜውም ማባነን አያሻውም ያልከኝስ? አዎን ተዋልኩት ነው እያልኩ ነው። እናንተ አይደላችሁም እንዴ ከንባብ ይልስ ስፕሮም ሴት ደረት ላይ ጸጥ ይላል። ፕሬ እና አስክሬንም ጭንቅላቱ ላይ ተልሶ አያልቅም እያላችሁ ያወጋችሁኝ ሲል ጠየቃቸው። አለመርሱ በእርግጠኝነት ድምፅ አፌ ቁርጥ ይበልልብን ይበላል። ስንታየ ለመጓዝ መኪና የሚገኝበትን አዘገመ። ሊዲንግ ሲማም ስንታየም ዞር ሲል የሚጠሩት ወታደራዊ ፖሊሶች ቺፍ አበባው ነው። አቤት ሊዲንጋም ሲማም ያሬድ የት ሄደ? አሁን ጀልባ ተደውሎለት በቁጥጥር ስር እንድናውለው ተነግሮናል አለ ቺፍ አበባውም። ምጽዋም ከተማው ተፈልጎ መያዝ ነዋ ቺፍ። እኔም ጓደኛዬም ቢሆን ያለበትን ልነግረኝ እንዴት አውቃለሁ አላቸው። በዚያ መሀል የሚመላለሱት ምን እንደሆነ የገባው መርሶ ቀልጠፍ ብሎ ፌስታሉን ተቀበልና ወደ ከተማው የሚመጣ መኪና ሄደ። ስንታየውም ገብቶታል። እርሱን ተከትሎ ያሬድ ዘንድ እየሄደ ነው። የቅርብ ጓደኛ እኮ ነው። የጓደኛው ማለፊያ ማግደሚያ አቃል። ስለዚህ ጓደኛ የት ይመስላል? ቺፍን እንጃ። እንዳልኩ ምጽዋ ከተማ ውስጥ መፈለግ ነዋ። ሲሞላለት ኤልሳን እንደሚጎበኝ አውቃለሁ። ኤልሳ የቶሪኗ? አዎ። ሌላ ቦታ አላውቅም። ከሁለት
ቀን በፊት የኢሉሉ ድልድይ ላይ ከአንድ ዘንካታ ጋር ሲንሸራሸር ታይቷል። ባይገርም አዝሏት ነበር አሉ የሚንሸራሸረው አለ ቺፍ አበባው እየሳቀ። ሳቁን እንኳን መቆጣጠር ሳይችል ነበር ፊት ለፊቱ የቆመው። በዚያም ስንታየው ተደንቆ ይሰማው ነበር። እስከ ዛሬ ምንም አይገባኝም። እኔም የምፎክረው ዝነኛ የሆንኩ ይመስለኛል። ባላንጣ በሌለበት ማቅራራቱ ይቀባል። ጦር የሰነቀው ባዶ አየር ነው። በዚያም ላይ የሺ እመቤት መሰሉ ቆንጆ ልጃገረድ ጋር መተዋወቅ አለ። አሁን ላይ ደግሞ አንዷን ስኔን ከዚያ ዋሻ አምጥቼ ማንባረቅ አቃተኝ። የሺ እመቤት የመሰለች የወርቅ ሐብል አስተማሪ የነበርኩ ጊዜ ገንዘብ ቸግሮኝ ይሁን ልቀብጥ ሸጬ በልቼዋለሁ። እንደዚያ ደፋር ፖለቲከኛ የሆኑ ጓደኞቼ ይዋጉ ይሆን? የሺ እመቤት ጀግና ፎካሪ ሸላይ መኮንን የምትችል መስሎ ይሆናል። የጀግና ምስል ፈጥሮ ብቻ ለመስራት ፈጣሪነትን ማጽደቅ የሺ እመቤትን ብቻ የደረሳትን ጣጣ ወይም ዕዳ ነው ያለው። የቲያትር ተመልካች ስጮህ ስዘል እሰይ የኔ ግስላ አሰኘ የነበርኩ ልጅ የጀግና ምስል የነበርኩ ልጅ ከርሞ እንደ ዛሬው አይነት እንገጭገው ነበር የሚከሰተው። የሺ እመቤት ዕዳ ብቻ የሚገልጽበት ጠቢብ ቢጤ ሳልሆን አልቀረውም። ቢረባም ባይረባም እንደ ጓደኞቼ የሚመስሉትን ሌሎች ሰዎች ፈልጌ አላስተበኩም ነበር። እኔም የሀገሬ ውስጥ ጠላትም ይሁን የውጭ ጠላት አልዋጋም። ድሮ መጨረስ የሚገባኝን ንትርክ እዚሁ ቀውጢ ጊዜ ውስጥ በማብሰልሰሉ ራሴን ገርሞኛል። እነዚህ የትምህርት ቤት ህጻናት ትላንት በህልሜ ደግሜ ያየኋቸው አደገኛ ትልልቅ ሰዎች ነው። የፈሰሰው ደማቸውን አልደረቀም፣ ገና ይፈሳል። የቀደዱትንም ዳራቸውን በእሳት እየበሉ ደብተራቸውን ይዘው ሁለት ናቸው። ሙናና ደግሞ ሌላኛው ሁለተኛው ሙና፣ ሁለት ሙናዎች፣ ሌላ ሙና፣ ከሙና ኋላ ሌላ ሙና። ግን ሰልፋቸው አያልቅም። ከጉድ እንደሚወጣ ጉንዳን ትክ ብለው ያዩኛል፣ ያልፋሉ። ምን አድርግ እንደሚሉኝ አይገባኝም። እንደ ላብ በፊታቸው በግንባራቸው የሚፈሰውን ደም ለመጥረግ ስጋት ይሸሹኛል። ያም ሆኖ ግን እያዩኝ ያልፋሉ። ወደ ራሴ ማያለው። ራቁቴን የቆምኩት በፀጉሬን ፋንታ የጫት ጥቅልል የሚመስል ደረቅ